እሺ እቺ ጩጬ መታደል ልጅሽ አረብ ሀገር ናት ይሉኛል። በሶፋ ትቀመጫለሽ ይሉኛል። በሶፋ ትቀመጫለሽ ይሉኛል። ልገባው ነው ወገዴ ወገዴ። እንዴ መጣ ስንለው አይደል አየር ላይ የሚጠፋው? ከዚህ በላይ ነው የሚፈጥነው አባቴ። እሺ ደርቲ ቶክ ኢን አማርኛ። እኔ ምን ልኝ ፍቅር፣ ለምንድን ነው ግን እኔ እናንተ ደርቲ ቶክ ምናምን ነገር የማንጠቀመው? ማለት ያው አለ አይደል ልክ እንደ ውጪዎቹ ስሜት የሚነካ ነገር ምናምን። ገባኝ። እሺ ለምሳሌ አንቺ የሆንሽ ጭቃ ምን ቀለል አድርገው እንጂ አፈር። ቆይ ደደብ ምን አትስደብናሽ፣ እናቴን አትስደባት እንጂ ስሜት የሚነካሽ ምን እናንተ ቆይ አይምሮዬን እየነካው። እሺ ማዘር ካርድ ሞልታ ብድሯን ችሏል ሲል ገደለች። ግን ረፉ ልጆች፣ ይሄ በማዘር እና በፋዘር ስልክ ብድር የምትወስዱ ስርዓት ያዙ። ዋ ሁለተኛ እንደዛ ነገር ዋ። እሺ ይሄ ፈላ አቢ ምን ነው? ወይኔ ምን ነው? 50 ብር ጠፍታብኝ። አሁን ኪስ ውስጥ የነበረ 50 ብር ነው? አዎ ችግር የለውም። አታልክ። ለ50 ብር ነው የምታለቅሰው? እንካየው። ችግር የለውም። አመሰግናለሁ። ችግር የለውም። A few moments later እንዴ አሁን ደግሞ ምን ሆነ ነው? ወይኔ እንዴ ቅድም 50 ብር ጠፋብኝ አልክ፣ ከዛ በኋላ ሰጠኩ። አሁን ደግሞ ምን አተክ ነው? የቅድሙ 50 ብር ባይጠፋብኝ ከአሁኑ ጋር 100 ብር ነው የሚሆንልኝ ነበር። አለከነዋ የቅድሙ 50 ብር ባይጠፋ ከዚህ ጋር 100 ብር ነበረ ቢሆነው ማለት። አሬ ፈላ እሺ መቶላ አረ አይፈታም ደግሞ። አረ እዚህ ሰውዬ ስቃይ በዛማል። ናና ቆይ ወዴት እየሄድክ ነው? ሻወር ልታሳት ከፍል ነው የምትገባው? ከፍሎ ተከራይቶ እየኖረ ሻወር ለመውሰድ ይከፍላል ማለት ነው። እሺ እንዴ ሌላ ጊዜ 20 ብር አይደል እንዴ ሰጣችሁ የምትገቡት? አዎ እኔ ስራም የለኝም፣ ለዛ ነው ብር አጥቼ። የለም እንደዚህ አይነት ነገር እያወክ ነው ዝም ብለህ የምትሄደው? ተው በቃ አይሆንም፣ ሳትከፍል አይሆንም። አረ የዚህ ሰውዬ ስቃይ ግን በዛ ማርያም። እኔ እያናደደኝ ነው፣ ድራማ እንደሆነ እያወኩ ራሱ የምናደደው ነገር እኮ። ሬሱ ወይ ግቢውን ለቀውጣ ማን እንዴ። እሺ የቡና ሱስ ላለበት ጀለስ ላክለት ይላል። ተወደደ ላይ ወጣ ምን ሊሆን የኔ አይነት ሱሰኛ ምን ይወጣው ይሆን? እንዳተው ሱስ ሆኖ እንዳጠጣ ሙድ ምን ይሻለኝ እንደው ንገሩኝ ሳላብድ 6 ሲኒ ቡና ሳልቀምስ ከዋልኩኝ ሰው ቫምፓየር መስሎ ነው የሚታየኝ እንጃ። የምር ግን እንዲህ ያደርጋል? ቡና ሱስ ቡና ሳጠጡ ከኋላችሁ እንዴት ሆናላችሁ? ርብስ እዚህ እስከፋ ማርያምን። ይሳቅ ያልቅስ። እሺ አንተስ ምን ልትሉ ነው? አሳበን ከተማ ነው። በቃ አዲስ አበባ ገባለሁ። አዲስ አበባ ገብቼ ታክሲ ወይጄ ስራ አድርጋ ቤቴ። በቃ አዲስ አበባ ይግባና ታክሲ ስራ። አባቴ ታክሲ ግዙለት፣ የምር ስራ ያርግበት። እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበር። ጳውሎስና ሜላት። አረ ሜላቴ እንዴ ነሽ? ሰላም በይ። ምን ነው እንዴ? ተነስ፣ ትምህርት ቤት አትሄድም? አፍታሙ ትምህርት ቤት አትሄድም? ካሳውን እንድሮ ምን አለ ነገር ማፍታም አትነሳም? አትሄድም ትምህርት ቤት? ወንድሞቹ ናቸው። ተነስ አታፍታሙ። ካሳውን እሱ እንዴት ነው ሲሪየስ መሆን? ካሳውን ግን ጥጋበኛ ነው። አትነሳም? አፍታሙ ተነስሽ፣ ተነስ አንተ ደግሞ ይኮሳተራል። ካሳውን ድሮም ጎረምሳ ነው ሲጀመር። ዘንድሮ ኧረ ብሶባቸው ነው። ተነሱ ትምህርት ቤት ሄዱ። እሺ አስተማሪ ከርዕስ ሳትወጡ ተወያዩ።
ከዛ እኔና ጀለስሚ አይምሮ፣ ህሊና፣ መንፈስ፣ ራስ፣ ስነ ልቦና፣ ኩላሊት፣ ጉበት፣ እጅ እነዚህ ሁሉ ዋጋ የላቸውም። ቄጥ ይበልጣል አልኩት። ምን ቄጥ ይበልጣል አልኩት። እሺ አቤት ወገብ ሲል ከተማ አስጠበብሱ ያልን ጫማ ቅብጥ ቅብጥ ምን ያረግሻል? ቅብጥ ቅብጥ ምን ያረግሻል? ነገር በዓይንሽ ነገር ተሸክሜ አኖሮች ነበር ውጥር ውጥር ንጥር ንጥር ምን አመጣው ባልኩሽ ፍቅር ብጥር ብጥር ይምስጥር በሩ ቢቆሽ ምጣርሽ ባጥር። እኔ ግን የሚገርመኝ እነዚህ ልጆች ከየት ነው የሚማሩት? ወይስ እዛው ተምረው ሲወለዱ ተምረው ነው የሚወለዱት? የዚህኛዋ ደግሞ ንጥር ንጥር ውጥር ውጥር ንጥር ንጥር። እሺ አዋረደኝ ይላል። ቆንጆ ምሳ፣ አሪፍ ምሳ። እንሂዳ ሳው መስፍኔ ወንድም ጥላ እንዴት ነህልኝ? እሺ አማን ነው መጣው። እንዴት እንደዛ ታደርጋለህ? አይሆንም እኮ ምን እየሆናችሁ ነው? ምን እየሆናችሁ ነው? ሂሳብ እየከፈልሽ ባልሆነ ኧረ በስመ አብ ምን እያለሁ ነው የምትከፊው? እኔ እያለሁ እንዴት ትከፊያለሽ? ኧረ በጣም ያናደርሽ። ተቀይሜሻለሁ በጣም እንዴት እንደዚህ አንተ እንደዚህ ከምትሆን ይኸው 1200 ነው ይሄ። አንቺ አዩና እሱ ትራንስፈር አይሻልም ከምትጣ እንደዛ እዛ ጋር ጠብቂኝ፣ መጣሁ ልክፈለውና ትራንስፈር ይሽ ጠብቂኝ። እሺ 1000 ኧረ ምን አይነት ሰው ነህ? ኧረ ምን አይነት ሰው ነህ? ማን ጠራህ? አሽቃባጭ አንተን ጠራህ ነው ሆይ ምን አገባህ? አንተን ብሎ አስተናጋጅ አንተን አዋረድከኝ። ታዘው ይሄን ስልክ ነገ አመጣልሃለሁ፣ ብሩ ትመልሰዋለህ። ወይኔ ወንድሜ አሳዘነኝ። እሱ ብር ስለሌለው ለመሸወድ ነበረ አስበላው። በቃ ስልኩን ጭማዳ ሲይዞ ሄደ። አይዞህ ብራዘር አና ይላል። እኔ ግን እንደዚህ ልጅ የሚመቸኝ የለም የምር ቲክቶክ ላይ። ዛሬ ማን ልመጣ ነው? አውሎ ነፋሱ ሜላት ከዱባይ መጣ ይሆናላ። ሜላት ስትመጣ ወፎቹም ይንጫጫል። ዱረ ህይወትሽን ላስታውስሽ ሜላት፣ ከኢትዮጵያ ስትወጪ እኮ ምን እንደምትመስል እኮ እናውቃለን። ዱረ ህይወቴ እንዳስታውስ ማርቆስ ሜላት ዱባይም ሄደሽ እንደውም እስስት ነሽ፣ ምንም አልተለወጥሽም። ሁሌም ትወሰኛለህ ማርቆስ። ግን አሁን የመጣው ከዱባይ ሊበቀል። ሜላት በቀል እኮ መጥፎ ነው። አክቲንግ አንደኛ፣ ማርያምን አንደኛ። አጨብጭበናል። ማርያም ቤተሰቦቿ እናትና አባቷ በጣም የምር በዚህ እድሜዋ እንደዚህ ዳይሬክት አድርገዋት ምናምን እንዲመስራት በጣም ነው የሚገርመው። አንደኛ አና ወይኔ ተፈጠፈለኝ። እኛ ግን አለን እነሱ ጠፉ፣ እኛ ግን አለን። እናቴ ትሙት አልደበረኝም። ጭራሽ ነው ያልደበረኝ ማለት ነው። ማርያምን አልደበራትም። ኧረ ተፈጠፈጠች እንኳን። እኛ ግን አለን፣ እነሱ ሞተው። እነሱ ጠፉ፣ እኛ ግን አለን። ፈራው አባ ታምነኛለህ? አዎ አምናሃለሁ። በልና ልጄ መጀመሪያ ትምህርት በማንም ሰው ላይ አትማመን። ማንም ላይ አትተማመን፣ አባትም ላይ ቢሆን እሱ ነው ያለው። 17 ዓመት ሙሉ አርሴናልን ደግፌ አንድ ፕሪሚየር ሊግ እንኳን የለውም። ዘንድሮ ያንን አንድ ዋንጫ አላገኘ አርሴናል ቢሞት ማንም ሰው እንዳደግፉ እኔም አልደግፍም። አይነት አለው ሰዎች በዚህ ዓለም አርሰናልን ከመደገፍ የሚልስ ስቃይ ግን የለም። ጋሼ ግን አርሰናልን በመደገፍ ከብስጭት ብዛት ነው ጥርሶት እንዲህ የወላለቀው። እውነት ነው። የሰውን ጨጓራም እንዲህ ነው የሚበላው። አይዟችሁ እንግዲህ ዘንድሮ ተስፋ ያላችሁ ይመስላል። ጆን ሲና ፋዘር ምን እሺ ነው? ኮፊ ጀምር በለው ጆን ሲና። እባካችሁ ልጆች ወላጆቻችሁን ተቆጣጠሩ። ምንለው በምክንያት ነው። እባካችሁ
ግን ደስ ይላሉ ማርያም እና በዚህ እድሜ እንዲህ ፈታ ሲሉ እና ደስ ይላል። ሰላም ሰላም፣ እንዴት ናችሁ? ሰላም ነን አልሐምዱሊላህ። ላይክ ዛሬ ነው ጥያቄ ልጠይቃችሁ ነበር የመጣሁት። ኧረ ምንም ችግር የለ እኔ ደስ ነው የሚሉኝ ይገር በእና ግን እንዳስቀልዱብኝ እሺ። በእና ወላሂ አይቻልም። እኔ በዛ አላምንም። በእና ግን አትወዱኝም ነው ግን የኢትዮጵያ ሕዝብ ግን ኧረ እንወድሻለን ማለት ሜሙን ምናምን አየሁትና እስቲ ማርያም በስመ አብ አትወዱኝም ነው ግን እውነት እኔ የምጠላ ሰው ነኝ ነው። ስዊቲ አኒ ስዊቲ በእና ንገሩኝ ደግሞ ምንድን ነው እኔ አንቺ ሸርሜክስ አንቺ ማትረቢ ነሽ ቢልሽ ኧረ እንወድሻለን ወገኔ